አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለን አልሐምዱሊላህ ደህና ነኝ። ዛሬ የፈዋካ ርካሽ መጥቷል። ስራ ያለሽ ደነቀሽ። ይኸውላችሁ እንግዲህ ማንጎ እኔ እንግዲህ የምወደው ማንጎ እንደምወድ የሚያውቅ እንግዲህ ያው ያውቃል ድንገሬ ማለት ነው። እና ኑ እንብላ ቢስሚላ ልንል ነው። ሙዙ፣ ማንጎ፣ ብርቱካኑ፣ ቱፋህም አለ። ቱፋሃው አነባ አለ። እድያ ስራ ቢጠፋም እንግዲህ ያው ይችኑ እየቆረጠም ማፊ እንጀራ መብላት እሺ ቶሎ ፈዋካ እንብላ ውዶችዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ኑር ኤንድ ዙዙ ኤንድ ኑሩ ዙዙ አህለን ወሰህለን ፊኩም መርሐበን። ያው ቶሎ ተፈደሉ አለ ፈዋካ المانجو موجود. المانجو ركيس وركيس هو جديد ولا شوي. على كل حال تفضلوا نون نبلا በጣም ደስ የሚል ፈዋካ አለ። ዲስካውንት ወርዶ ነው። ተፈደሉ ብለናል። ነው ብሉ ብላፊ አለና ጉሉ ማሻአላ። በዛ ላይ ማሻአላህ ሰምታችኋል። ቢያስቀዝነኝ ጀምረሻል ነው እቺ ደግሞ ይኸው ቢያስቀዝነኝ እናንተ ላይ ነው ፊጥ ምለው። ቢሆንም ግን ማሻአላ በሉሽ። ሰምታችኋል። ሀተት ቢዘኝ ሀማሙ ራሱ ሁለት ነው። ማንም አይችለኝም። አለ ኩላ ለኸይር ነው። ቶሎ ብሉ የሐባቢ ማለት ነው። ፈዋካ ሁሉ ነገር ማንጎ፣ በተለይ ማንጎ ለሰውነት አሪፍ ነው። ወደዚ ሰውነት ያጠራል፣ ፊት ያጠራል። ማንጎ ያጠራል፣ ምግብ እኮ ያጠራል በለው። አላስ ማፊ እንጀራ መብላት እንግዲህ ቁርሴን፣ ራቴን፣ ምሳዬን አስተግፍሩላህ አልዓዚም። ዲሃ ሲጠግባሉ ወርሲ ይጠግባሉ። ያ አላህ እንዴት አርገሽ እስቲ አንቺ እስቲ አምጪው ትክስቱን ስጣኝ አለ። ይጉር ተመልከቱ። ደመጣችኋለሁ ደግሞ ስተንትሩ ወይኔ ወሰደችባት። የምር ማን ያሸንፍ? ማን አባገደል ገባ? ማን እትፍትፍ በይባል አንቺ ማስመና ይላችሁ ማለት ነው። እና ወዶቼ ብለናል። ዝሮ ያው እኛ ልንበላ ነው። ተፈደሉ። ፈዋካ ጥሩ ነው፣ ያነቃቃል። በጣም 70% ያነቃቃል። ብግቢ አልቆርጣችሁ ብሉ ብለናል። እሺ ሰምታችኋል። ሰላማችሁ ይብዛ። አዎ አላህዬ የምንበላው አያሳጣን ያ ረብ። ይሄንንም ወላሂ ኒዕማ ነው። ወሰደችባት ደብቃ ታፍታበታለች እኮ። ኧረ ተይ ወላሂ አፏን አከፋፈቷ ሲያስፈራ። ኧረ ዘንድሮ እንግዲህ ስራ ማጣት ያው እዚህ እያጉላላን ነው። ወላሂ ብዙ ነገር ያሳልፋል፣ ብዙ ደስ ይላል፣ ብዙ ነገር ላይፍ አለው። በነገራችን ላይ እና ውሰዱና ብሉ። እየወሰዳችሁ ካሁን በኋላ ውሰዱና ብሉ። አይዟችሁ። አፍቲሊላ እስካሁን አላልኩም ነበር። ላቤን ጠብ አድርጌ ሰርቼ መጥቼ እኮ ነው የገዛሁት። ከፋብሪካው ተባብዬ እባካችሁ ዲስካውንት አድርጉላቸው። እንደው ምስኪን ነን፣ ያኔ ምስኪን ነበሩ መሰለኝ ነኝ እንዴ ነው ለካኔ ምስኪን ነኝ። ተወረድኩኝ እዚሁ እና እኔም ያው ምስኪን ነኝ ማለት ነው። ስራ የለንም ሐቂቃ። እስቲ ሳዑዲ ያላችሁ እባካችሁ ስራ ፈልጉ ማለት ነው። ስራ ፈልጉ። ሸንሽኛቲ መሪ ኧረ አይደለም ለማን ብዬ ለፈልፋለሁ? ዳዱ ጉሮሮ እስከሚደርቅ እና
يصبرش والله يصبرش اهم شيء الصبر عندنا. اي والله الله يصبرنا كلاتشن كلنا جميعا 100%. ايوه والله. እና አላህ Subhanahu Wa Ta'ala ስራ ላጣነውም ስራ ይወፍቀን። አላህ ለሁሉም ነገር ደግሞ ሶብር የልብ ኢማን ይስጠን። ሶብራችንንም ይወፍቀን። አሜን። እርዚቃችንም አላህ ያስፋልን። አሜን። እርጉዝዬ ምን አማረሽ ማንጎ ይዘሽ መጣሽ? ገጠመ አጨብጭቡ። እርጉዝዬ ምን አማረሽ ማንጎ ይዘ መጣሽ? ማንጎ ይዘሽ ያው ብራቮ። አይ ግጥምን ብሰራ በነገራችን ላይ ቤተሰብ ያዋጣኛል። ያው ራሴ ችላ ብዬ ነው እንጂ እኔ ማንጎ ያምረኝ ጥብስ ተራራ ማንጎ በእጇ ይዛ እኮ ነው ቢላህ አለይኩም። ይኸው በእጇ ይዛ ማንጎን ማለት ነው። ተመልከቱ። እኔ ማንጎ አልፈልግም። ይኸው በእጇ ይዛ ማለት ነው። ወላሂ ማንጎ አያምረኝም ማላለች። በለው ተጨመረ። ቆይ ዛሬ ብቻ ነገሩ ድሃ እኮ አንድ ሲያልቅባት አንድ ደግሞ የገዛች ቀን ነው እንትን የሚባለው ጭርስ የሚያደርጉት። አሁን ዛሬ ምን ሆነ ነው ይሄ ሁላ የመጣው? ማሻአላህ ተባረከ አለና ማሻአላህ ማሻአላህ ማሻአላህ። እንኳን አይደለም ያ እንትን ምንድን የሸመተ ያረሰም አይችለንኛ። ማሻአላህ ማሻአላህ ብያለሁ። بالعافيه علينا ወይዬ ይሄ ግምጥ ይው ተመልከቱልኝ። አሁንም እየቀራሽ ነው እንዴ? ኧረ አልቀረስኩም። በቃሽ ይልሻል ሙሉ እንደዚህ በዛ 8 ይሙላ። ቆይ አንዴ 8 ሲሆን በረጅሙ ሄዳል። ጥሩ ነው ያኒ ተመልካች ማለት ያላገባ የሚያግባ አሚን። ያልተገደረ የሚገደል አሚን። ያ ረብ ርዝቅ የሌለው ርዝቁን አላህ ያፍታለን አሚን። ወፈር ነው የሚያቅጥናል አሚን። ዘረጦ ደግሞ ትንሽ ይቀንስ አሚን። የቀጠነው የሚያወፍረው የቀጠነው ደግሞ ያወፍረን አሚን። ያ ረብ የልብ ስስት ያለበትን ደግሞ ልቡን ያራራለን አሚን። ያ ረብ ሸረኛን ያጥፋልን አሚን። ኸይረኛን ያስገባልን አሚን ኢንሻአላህ። ያ ረብ አላህ Subhanahu Wa Ta'ala አገራችን ላይ ደግሞ እንደዚህ በልተነው ተርፎን ሁሉ ሸይ መጁት ሆኖልን አገራችን ላይ ሰርተን ምን ለወጥ አድርገን አሚን። ቤተሰቦቻችን ጋር በሰላም ያገናኘን አሚን። ያ ረብ የምንወደውን የሚወደንን ያገኝ ሁሉ ባልም ያለው ባልም ይወደው አሚን። ያልታጨም ይታጭ አሚን 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 አሚን። ስሞን ቆርኩኝ አሚን አሚን። በሪያል ቆጥሮ ኢትዮጵያ የሚገባ አሚን። ያ ረብ ኢትዮጵያ ደግሞ ገብቶ በሰላም በደስታ በፍቅር እቤቱ ጋር ከቤተሰቦቹ አሚን አሚን አሚን። ያ ረብ ኩሉ ሸይ መጁድ من الله سبحانه وتعالى አሚን። اللهم امين يا رب العالمين። اللهم صل وسلم على سيدنا محمد። እንግዲህ ቤተሰብ ዛሬ ተመርቅኗል። ቆይ ፏካ መብላት እንደዚህ ያስመረቅናል እንዴ? ማሽ ሁልጊዜ ምርቃን እንዳያመልጠኛለች አመጣለሁ። ፏካ ጉሎ ማሻአላህ እንደዚህ አወድም ነው። ተኸይሉ ማሻአላህ 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 ተባረከ الرحمن። ግን ይሄንን አውቀው ማለት ነው ቪዲዮ ስለምቀርጽ ተኸይሉ እፊቴ የሰበሰቡት ይው ተኸይሉ አንቺ እንደማል መጣው ባያችሁ ነኒ ይው አንዴ ቢለው አንጪ አመጣውም ለሰራው ማለት ነው። ተላይ ተባረከ ወላሂ ወሰጎረች ውሸት ነው አሽ ነበር አጎረችብኝ እና በረካቱ ማለት ነው። ሰምታችኋል። አልহামዱሊላህ ረብል ዓለሚን ሲያላህ ያቃለ ሁሉ ነገር ወዱአቻ ለዚህ ለኒዕማ ምስጋና ይገባ። ለኒዕማችንም እናመሰግናለን። ይሄንን ያልበላሽን ታላ ቁረጭ ያላገኘው እንደዚህ አይነት ማውጥቶ ከዚህ በኋላ የሚበላ ስንት አለ? ቁራጡ ውሳጅ ሰላማችሁ እንደዛ ያረው ትበለድ እንደዚህ ብለን አቀራጭ ጨርሰሽ ለሁለቱም እንዲመች ማሻማ አዩ እሱያለ አልহামዱሊላህ بالعافيه علينا። እንግዲህ ይሄን ይመስላል አወደም ነው። አልহামዱሊላህ ረብል ዓለሚን።